ፓስተር ዳዊት ኢየሱስ ክርስቶስ የአዳም ዘር አይደለም የሚል ትምህርት ሲያስተምር ሰምቼው ነበር። ለምንናገረው ቃል መድረክ ላይ ወጥተን ስንነጋገር በጣም ጥንቃቄ ማድረግ አለብን። እኛ ክርስቶስ ባልን ጊዜ ፍጹም ሰው ፍጹም አምላክ የሆነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ትምህርት ምስጢረ ተዋሕዶ ብላ ለዘመናት አስተምረዋለች። ኢየሱስ የአዳም ዘር የለበትም። ባለቤቱ መድኃኔዓለም ኢየሱስ ክርስቶስ እኔ የዳዊት ዘር ነኝ እያለ አይደለም የአዳም ዘር አይደለም ብሎ ለመናገር የሰው ልጅ ስልጣን የለውም። በስጋና በደም